ጃዋር ወደ ሀገር ቤት ሲሄድ በስልክ አናግሮኛል። ፌስቲቫል እንዲገኝ ነበር የጋበዝኩት። ሚዲያ እንልካለን፣ ግን እኔ ወደ ሀገር ቤት እየገባው ነው። እንዲያውም አስታውሳለሁ የትግርኛ ዘፋኝ ፈልግልኝ ሁላ ብሎኝ ነበረ። ኢንክሉዲንግ እምበር ተጋዳ ላይ የሚዘፍንም ካለ ይምጣ የሚል ማለት ነው። ያኔም ነው የተረዳሁት። የፈለገ ልዩነት ቢኖረን ለቋንቋው፣ ለህዝቡ፣ ለታሪኩ፣ ለትግሉ ክብር መስጠት ተገቢ ነው። ያኔ ሀገር ቤት ስትገባ ጃዋር በዛ ደረጃ የደህንነት ስጋት አልነበረህም ልልህ ፈልጌ ነው። ያ ሁሉ ልዩነት ያ ሁሉ እንትን በነበረበት ጊዜ እንኳን ራሱ የነበሩት ስልጣን ላይ የነበሩ ሰዎች ተገፍተው ሌላ አዲስ በለውጥ መጣ ሲባል አገር ቤት ውስጥ ገብቶ ሰው ሀሳቡን መግለጽ ይችል ነበረ። አሁን ግን ያለንበት ሁኔታ በጣም ያሳዝናል። ኢማጂን የሰው ልጅ በህይወት መኖር በማይችልበት ደረጃ ደርሰናል። ይህ እንዲቀየር አገሪቱ ከእጅግ አስከፊ የሆነ ሁኔታ ወጣ ዜጎች ቢያንስ ወጥተው የሚገቡበት ሁኔታ ለመፍጠር አይ ቲንክ ጃዋርም በዛ አካባቢ ነው አሁን ህዝብን እያወያየ ያለው ብዬ አምናለሁ። በአደገኛ ሁኔታ ነው ያለችው ሀገሪቷ። እሱን እናስቀድም የሚል ነውና እኔም በዚህ ሀሳብ እስማማለሁ። በትግራይ ህዝብ ለተፈጸመው ጀኖሳይድ ፍትህ እንዲመጣም ሁላችንም የበኩላችንን ትግል እናድርግ። በተለይ የኦሮሞ ተወላጆች ያደረጋችሁት ትግል ጫፍ ላይ እንዲደርስ የትግራይ ህዝብ ፍትህ ማግኘት አለበት። ኦፍኮርስ ሁሉም የተበደሉ ህዝቦች በኢትዮጵያ ፍትህ ማግኘት አለባቸው። በትግራይ ላይ የሆነው ግን እጅግ ዘግናኝ የሆነ እልቂት፣ ሰው ተከቦ አስቡት፣ ያለ መብራት ያለ ስልክ። ኦፍኮርስ ወለጋ ላይ የተፈጸመ ነገር እናውቀዋለን፣ አውቃለሁ። እኔም ለብዙ ወራቶች ለአመት ከዛ በላይ ተዘግቶበት ሰው በረሃብ እንትን ሲል ምግብ መድኃኒት እንዳያገኝ ተደርጎ እንትን የተደረገው በዓለማችን ደረጃም ከፍተኛው እልቂት ነው በ21ኛው ክፍለ ዘመን። ያ ተመልሶ እንዳይመጣ በተለይ እየሰጠው ያለ ምክር የትግራይ ህዝብ እንደገና ተመልሶ ጦርነት ውስጥ እንዳይገባ የትግራይ ፖለቲከኞች ቆም ብለው እንዲያስቡ እየሰጠው ያለ ምክር አይ ሪሊ አፕሪሺየት ዛት። ምክክሮችም ኔጎሽዬሽንም ተጀምሯል። አሁን አዝ ዊ ስፒክ አሁን ትግራይ ላይ ፖለቲከኞች ያላቸው ልዩነት ለማጥበብ ምክክር ተጀምሯል። በቻላችሁት መጠን ወደ ትግራይ ሰላም እንዲሆን የትግራይ ፖለቲከኞች ልዩነታቸውን እንዲያሰፉ ሳይሆን እንዲያጠቡ የቻላችሁትን ጫና እንድታደርጉ አደራ እላለሁ። እጅግ አድርጌ አመሰግናለሁ። እንኳን ደስ ያላችሁ። ቴንክ ዩ አሉላ። ልክ ነው። እኛ እንደ ህዝብ ትናንትም ዛሬም ነገም የኦሮሞ ህዝብ የሚታወቀው ለፍትህ በመቆም ነው፣ ለእውነት። ስለዚህ ወደ ምንቀጥል ይሆናል። በመቀጠል አሁንም ወንድማችን አሸናፊ ከወላይታ ኮሚኒቲ እሱም ከዚህ በፊት ኦኤምኤን ላይ በተለያዩ መድረኮች ላይ ከኛ ጋር ያለ ነው። ሞቅ ያለ ጭብጨባ ስጡትና አጠር አድርጎ ይደውላል። ወደ ጥያቄና መልስም እንገባለን። ጀዋርም የሚለው ነገር አለ። ቴንክ ዩ አሸናፊ። ጤና ይስጥልኝ ሁላችሁም። ሰላም ለእናንተ ይሁን። እጅግ በጣም ደስ የሚል ቀን ነው። ከወንድሜ ጋር አጠገቡ ሆኜ በዚህ ሁኔታ እንዳሳልፍ ስለታደልኩ ክብር ይሰማኛል። እጅግ በጣም ክብር። ከጀዋር ጋር ረዘም ላለ ጊዜ ግንኙነት ነበረን። ኢትዮጵያ ከመግባቱም በፊት በተለያዩ ሀሳቦች እንገናኝ ነበር። ከዚህ በፊት በተለያየ የሚዲያ ተጽዕኖ ከፍተኛ ጥላቻ ይቀሰቀስበት እንደነበር እናስታውሳለን። ብዙ ሰዎች የዛ ሰለባ እንደነበሩ እና አሁን እውነታውን እያወቁ እንደመጡ እናውቃለን። የጀዋር አገር ቤት ከገባ በኋላ በጣም አገሪቱ ውስጥ አስቸጋሪ ሁኔታ ሲፈጠር እባክህን ለምን አትወጣም ብዬ ደውዬ ጠየቅኩት። ለምን አትወጣም ከዛ በቃ ብዬ ስለው አጋጣሚ ያን ዕለት ጀዋር ታስታውሳለህ፣ ሰዎች ከነነፍሳቸው የተቃጠሉበት ቀን ነበርና ሰዎች ከነነፍሳቸው የተቃጠሉ እኔን የት ሄድ ነው የምትለኝ? እዚሁ ልሙት ከህዝቡ ጋር ነው ያለኝ። እና ጀዋር እውቅ ፖለቲከኛ፣
በእውቀት የተመሰረተ ትንታኔ የሚሰጥ በሳል ሰው ብቻ ሳይሆን ልበቅንም ጭምር ነው። አጨብጭቡለት። በቃ እንደሚነዛው እንደሚባለው ሳይሆን እውነታውን እንግዲህ ጊዜና ሂደትም ታሪክም ይገልጣል። አሁን ጃዋር ከኛ ጋር በዚህ ሁኔታ ስላለ ብዙ ላይ ታወቀን ይችላል። እንደ ትንቢት ቃል የተሰጡ ትንታኔዎች ተፈጽሞ አይተናል። እንደ ትንቢት ቃል ማለት ነው። ስለዚህ እስካሁን ድረስ አገሪቱ አቅሙን ችሎታውን ተጠቅማለች ብዬ አላምንም። እኛም ዳያስፖራም ሆነ የኦሮሞም ኮሚኒቲ በሚገባ ተጠቅመንበታል ብዬ አላምንም። ከዚህ በላይ ነው ጃዋር የሚገባው። ስለዚህ ተጠቀሙበት ነው። በተለይ የኦሮሞ ኮሚኒቲ ተጠቀሙበት። ጥሩ ምርጥ የኦሮሞ ልጅ ነው ጃዋር። ያን ስል ደግሞ የኦሮሞ ብቻ አይደለም፣ የሁላችንም ጀግና ነው። የሁላችንም ለወደፊት ለኢትዮጵያ ለሀገራችን ተስፋ ነው ጃዋር። እውነቴን ነው የምላችሁ። ትግሉን ይመራዋል፣ በብቃት ያሳካዋል ብዬ አምናለሁ። አሁን ግን ማህበራዊ ቤዙን የኦሮሞን ማህበረሰብ ጋር አብሮ ያለውን ነገር እንዳለ ሆኖ አጠቃላይ ሁላችንንም ህዝቦችን ያማከለ ትግል እንዲያደርግ ለጃዋር ጥሪ ለማድረግ እፈልጋለሁ። ምክንያቱም የብሔር ብሔረሰቦች እጣ ፈንታችን አንድ አይነት ነው፣ ተመሳሳይ ነው። የኦሮሞ ህዝብ ከወላይታ ህዝብ የተለየ ጥያቄ የለውም። ነፃነት ነው፣ ዴሞክራሲ ነው፣ ሰላም ነው፣ እኩልነት ነው። ስለዚህ የአድቮኬት ሲያደርግ ነበረ፣ ታስታውሳላችሁ። ወላይታ ህዝብ በተጨፈጨፈ ጊዜ ከጎናችን ነበረ። የራስን በራስ መብት የህዝብ መብት ይረጋገጥ በሚለው ጥያቄ ለሁሉም ብሔር ብሔረሰቦችና ህዝቦች በእኩልነት ሲያስተናግድ ነበረ። ከሲዳማ ህዝብ ጎን ነበረ፣ ታስታውሳላችሁ። ስለዚህ አሁንም ቢሆን ጃዋርን አደራ የምፈልገው በአጠቃላይ ትግሎች ተባብሮ ወደ አንድ አቅጣጫ በሚያመሩበት ሁኔታ ላይ ይበልጥ ትኩረት አድርጎ ለዚች አገር ድህነት የበኩሉን አስተዋጽኦ እንዲያደርግና በልዩ ትኩረት እንዲያየው ጥሪ ላደርግለት እፈልጋለሁ። አመሰግናለሁ። ኦኬ ቴንክ ዩ አሸናፊ። እዚህ ጋር ትንሽ ሚስኢንፎርም ሊያደርግ ነበር፣ ተይዟል። አመሰግናለሁ። ያ ይሄ ኮንቨርሴሽን አማንግ ኦል ዲስ ኔሽንስ እና ናሽናሊቲስ በዚህ አያቆምም። ይሄ ጀስት ሲምፕል እንትን ነው፣ መቀጠል አለበት፣ መጠንከር አለበት። እኛ ሀሳብ አንፈራም፣ ሀሳብን መፍራት የለብን። ሀሳብ ነው ወደሚቀጥለው ግብ የሚያደርሰን እና ዊ ቴንክ ዩ። እስቲ ለስፒከሮቹ አንድ የሞቅ ያለ ጭብጨባ ለሁሉም አንድ ላይ ስ እናመሰግናለን። ቴንክ ዩ። እንግዲህ ከኒቲ አኑ ኢልሚ ኬሰን የሮይን ረኮ ኬሰ ቱሬ ኢሲኒስ ወጂን ቦአ ከቱርተን የሮይን ሞ ከነ አመተ በቀቲ ፉደቴ ኪታባ ከነ ፉደቴ ከተቤ ዱፌሞ ሐረሞ ከዱፍተኒ ኢሳሌ በጋገመደን ጀቹዳፍ ከኒ ኤጋ ቱርተን ጀዋር መሐመድ is among us, as you see. Now I will invite him to the stage, my dear friend and brother, to say some things to you. Thank you. I'm too old to get up. I said I'm too old. I'm not as young as I used to be. Akkam oltan. Nagaya jirtu. Dana walachu. አሉላ ለአመት በዓል ብቻ ነው ትግርኛ የሚያስተምረኝ። ለአመት በዓል ብቻ ነውና አሁን እንዳውም ጽፍ ቶሎ አመት በዓሉ ሳይሆን እንትኑ ብቻ ነው አሉላ ነው ትዝ የሚለኝ። ባለፈው ደራርቱ እንትን አምጥታልኝ ዶሮ እየበላው ናይሮቢ
የምኑም የፋሲካ አልኩት ምን ነበር የሆነ በዓል ፋሲካ አልኩት አልተረጎመም እምቢ አለው እስክዋረድ ድረስ ማለት ነው። It's so wonderful to see you guys. It's a lot of memories. When DC, the first time I came here is 2006. Hiriira sitti goone. Minnesotarra ijoollee 200 takka guurree dhufne. Gaafsan hedduun keenya dardara turre. Abdi. Bona was almost a baby. Where is Bona? Bona was down there. Shukute was always old. What is Ebisa? Yeroo san dhufne. DJ was still አይናገር አይጋገር አከኖታ ማስክ በደሴ ታው ጅራ and I miss Badane Tadase was like a father to me here. Obojailu arra qofa qaben anjani nama heddu to jira of course abba kallacha walalo every day khanu dubbisu. You know, that's the thing about Turi Khana. I forget my speeches because I feel like I'm going home to my family. You know, I left my family when I was 8. I lost my father around that age. And my family has been the people, you know, every step of the way, from almost half of elementary school, high school, college, and the political life. I was nursed, supported, nurtured by you, by the people. And it makes it emotional. እዚህ ሁለት ሰዎች ነበሩ ያኔ ሁሌ አብሬ ሃንጋውት ማድረግ በዳኔና ያሬድ ነበሩ። ቶታሊ ኦፖዚት አይዲዮሎጂ ነው ያላቸው but they are both cool ከኔ ቀድሞ ነው የሚተዋወቁት ባክ ነዴ። ሆኖም ግን በዳኔ ሃርድ ኮር ፕሮ ኢንዲፔንደንስ ነበረ ታውቃላችሁ። እሱ ደግሞ ኢትዮጵያኒስት ነው። they helped me balance my life ፖለቲካል ላይፉን ብቻ ሳይሆን ቶለራንስ ዲቨሎፕ እንዳረግ በጣም የረዱኝ እዚህ ሀገር ውስጥ ከሁሉም እንዳሉ ሆነው የያሬድ እና የበዳኔ friendship was very important. Now, this is also a city where I came here to study nonviolent resistance. I started it at Stanford. I studied there for I think 2 years. Then internship, I came for internship here. And with Yared and Abdi and others, I think Ebisa was there. The Oromo Center is still around. At the basement of Oromo Center, we used to have a class on nonviolent resistance. And Yared Tababu coined the term Oromara way long before that. This is where we cooked a lot of stuff. This is where the theoretical aspect of nonviolence that I studied at Stanford came to life. Here is where I studied particularly its application. Thank you for buying the book. I hope you read it. Really, the purpose of writing the book is to encourage it. Our society is mostly an oral society. We don't really document much of our individual or communal stories. Back in the day, we had elders who can sit and educate their children about history, about culture, about law. Then it gets transmitted with little loss. Actually, I was groomed to be a historian. If you can read at the beginning of the book, in area where I grew up, when you are young, they kind of assess your talent. If you are playing with the soil, making stuff, they put you with people they put you with them. If you like talking, I used to talk a lot when I was young. When I was so they put me with a guy called Manza. He was I don't even know. But even with that, his memory was amazing. But today that's not the case. Today, whether it's the old or the young, we're on TikTok, we're on Facebook.
the opportunity to transmit our stories orally is not going to be there. If we take our elders, our founders, the people who led the OLF and others, very few people wrote a book. One of the books that inspired me was Ibsa Gutamas. He wrote his experience, and that gave me an insight into what has transpired so far. We need people to write, and I wrote my story. I spent half of the book really about my upbringing and my journey. So I hope for the youngsters, the English version will be here. The reason it is one of the reasons it's delayed is because of censorship. We send the book into China, and they want to take out every word, democracy and anything like that. So that's why it is delayed. It will be out. I'll say a few words and I'll open the floor for discussions. We fought for democracy. We fought for better future for our people. This struggle started probably during Garmame Nawai. Modern struggle for political reform, for democracy, for equality in Ethiopia started. The spark was, I trace it back to Mengistu and the Garmame Nawai, the Nawai brothers. Then Yarir's generation, Ibsa Gutama's generation came with the student movement. Then we had the federalism. Our generation inherited that struggle. Our wish, our ambition, our dream was to make our country better for our people, to have more freedom, to have more equality, to have a just social and political system. That was our dream. For the last 50, 60 years, Ethiopian youth from all walks of life sacrificed in millions, whether in the Eritrean desert, whether in Mbale, whether in Ogaden. People died, people sacrificed because they wanted to see a better future for themselves and for their children. Today it's different. The generation before me and myself, we fought because the state was too strong. It could easily discriminate, it could kill, it could jail, it could exile people. We wanted to restrain the state's violence. Today the struggle is different. Today the state has become too weak. The kind of war that has happened in Ethiopia it's not a war that just kills people. We talk about losing 1 million here, 1 million there. It's a war that is killing a country and a society and a generation. Ethiopia ስትሄዱ I challenge you not to sit in Finfinne and Adama and Redawa. If you are scared of leaving the city, please invite your parents, your family, your brothers, your friends from the countryside. Ethiopia has become hell on earth for people in the rural part of the country because you will be killed, you don't even know who kills you. You will be kidnapped, you don't even know who kidnaps you. By the way, it's not, during Dark or later. So you had Shabia or you had OLF or you have Oyani, and you have a Dark. You can blame certain leader for what happens. Today we have multitude of insurgents and we have multitude of government forces. Abiy has no control over Ethiopian state security forces. እሱ አዲስ አበባን ከማሸብረቅ ውጪ ኢትዮጵያ ውስጥ እየሆነ ያለውን ነገር አያቅምም፣ አይቆጣጠርም። ዛሬ እኮ አንድ ባታሊየን መከራየት ይቻላል። ባታሊየን የሆነ ወታደር you can rent። ዛሬ ሪፐብሊካን ጋር ተከራይተህ መኪና ከተሰረቀ ታስመልሳለህ ወይ ደግሞ ታሰርቃለህ። ፖሊስ ትከራያለህ፣ ታስገድላለህ፣ ታስመልሳለህ። ሶ የፍራግመንቴሽኑ የሴኩሪቲ ሴክተር ፍራግመንቴሽን፣ የሶሻል ፍራግመንቴሽን፣ የፖለቲካል ፍራግመንቴሽኑ ድሮ
You know, I used to write back in the day. One of the things, and Yared Sadiq can testify, one of my fear why I decided, no, we should not get rid of EPRDF, that we need to reform it, is because I saw the horror of Arab Spring. Before Arab Spring, I thought we can overthrow government and start fresh. When Arab Spring put those countries into chaos, I was terrified. I wrote something called, I think, Avoiding Syria and Libya. We wanted to avoid Syria and Libya.